ሀገርን ጉድ ያስባለው የማዳም ልጅና የሸቃሊት ሰርግን አስጎበኛችኋለሁ። ውድ ቤተሰቦች መቼም ይሄን ስትሰሙ ሁላችሁም ብላችሁ መደንገጣችሁ አይቀርም። እኔ ደንግጫለሁ። ምክንያቱም የመጀመሪያ ስለሆነ እንደዚህ የማዳም ልጅና የማዳም ቅመም በአንድ ላይ ይጣመራሉ ብዬ አስቤም ገምቼውም አላቅም። ምክንያቱም እኔ ያው ሸቃላ ነኝ ብዬ ነው የማስበው። የማዳም ልጅ እንደዚህ ከማዳም ልጅ ጋር እንደዚህ መጣመር አለ ብዬ አስቤም አላቅም። ውድ ቤተሰቦች ሰላም፣ ውድና የተከበራችሁ የሀገሬ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። ውድ ቤተሰቦች ዛሬ ለየት ባለ እንደዚህ አይነት ቪዲዮ ይዤ መጥቼ አላቅም። ለየት ባለ እናንተ ፈታ ዘና እንድትሉ እንዲሁም የሆነ ደስ እንዲላችሁ። ምክንያቱም ስለ ሸቃሊት ስለሆነ ይዤ የመጣሁት የሰው ደስታ የሚያስደስታችሁ ሁሉ በእርግጠኝነት እናንተንም ደስ ይላችኋል ብዬ ነው የምጠብቀው። ሁላችንም እንደ መልካችን የራሳችን የሆነ አመለካከት አለን። በዚሁ አጋጣሚ ውድ ቤተሰቦች እና ሁላችሁም የራሳችሁን አመለካከት ታስቀምጣላችሁ ወይም ደግሞ ራሳችሁን ትስሉታላችሁ ማለት ነው። እኔ የራሴ አመለካከት አለኝ። እናንተም የራሳችሁ የሆነ አመለካከት አላችሁና ውድ ቤተሰቦች ዛሬ ይዤላችሁ የመጣሁት ቪዲዮ በጣም ፈታ ዘና ያደርጋችኋል፣ እንዲሁም ደስ ያሰኛል። የሰው ደስታ የሚያስደስተን ከሆነ ደስ ያሰኘናል። እና ውድ ቤተሰቦች እንግዲህ እንደምታዩት በምስል ላይ የሚገርም ነገር ይዤላችሁ መጥቻለሁ። እናንተ ብቻ አዲስ ዩቲዩብን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። ውድ ቤተሰቦች እናንተ ሰብስክራይብ ስታደርጉት ለእናንተ ምንም ማለት አይደለም፣ ከኪስም አይደለም። ለእኔ ግን ስለሚጠቅመኝ ፕሊስ አዲስ ዩቲዩብ ጀማሪ ስለሆንኩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቅንነት ቻናሉን ተቀላቀሉት። እኔንም አበረታቱኝ፣ ጀማሪ ስለሆንኩ አበረታቱኝ ማለት ነው። ውድ ቤተሰቦች ዛሬ የመጣሁበት ቪዲዮ መቼም በምስሉ ላይ ስለሚታይ ግልጽ ነው ብዬ አስባለሁ። እና ያው ልጅቷ ሸቃሊት ስለሆነች እኛም ሸቃላ ስለሆንን ቻናሉም ስለ ሸቃሎች ስለሆነ የሚሰራው ይዤላችሁ መጥቻለሁ። እንዲሁም በተለያዩ የማዳም ቅመሞች በየራሳቸው አመለካከት በየራሳቸው እንትን ደስታቸውን ገልጸዋል። በራሳቸው ቻናል ደስታቸውን ገልጸዋል። ደስ ያላቸው የሚተቹም አሉ። ሁሉም ገልጸዋል። እንዴ ታዲያ እኔ የምሰራ ስለ ማዳም ቅመሞች ከሆነ ታዲያ ለምን እኔ ስለ ማዳም ቅመሞች ወይም ደግሞ ለእኔ ቤተሰቦች አላቀርብላቸውም ብዬ ዛሬ ወደ እናንተ ይዤላችሁ መጥቻለሁ። ሁሉም ሰው ገርሞታል። በነገራችን ላይ ይሄ ነገር ሸቃሎችን ብቻ ሳይሆን ያስገረመው ማዳሞችን ሁላ አስገርሟል። ብቻ በአጠቃላይ ሶሻል ሚዲያ ላይ መነጋገሪያ ሆነዋል ማለት ነው። በጣም በኃይለኛው ማዳሞች የሰጉ ማዳሞችም አሉ። ያው እንግዲህ አስቡት፣ አረብ ሀገር የማዳም ቅመም የሌለ የለም። አረብ ሀገር ተብሎ እንግዲህ በጣም እንደኛ እንደ ኢትዮጵያ የወረዱ ካልሆኑ ሀገሮች በስተቀረ ሁሉም የማዳም ቅመሞች አሉ። ዱባይ፣ ሳውዲ፣ ጆርዳን፣ ቤይሩት፣ ኩዌት፣ ባህሬን ሁሉ የማዳም ቅመሞች አሉና እንግዲህ ይሄን ያየ ሁሉ በሩን ያንኳኳል ብሎ ነው የሚፈረው። የኔም ቤት በር ያንኳኳል ብለው መፍራታቸው አይቀርም። እና ያው እንግዲህ ክፉ እንዳይሆኑብን ፍሩ ብቻ። ሁሉም ሰው አንድ ነው እያልኩ ሳይሆን በዚሁ አጋጣሚ ክፉ እንዳይሆኑብን ፈራሁ እኔ ማለት ነው። የራሴን አመለካከት የራሴን ምልከታ ነው እንትን ያልኩት። ምክንያቱም እንደሚታወቀው ያው እንግዲህ ብቻ አላቅም። እኔ ጥቁር ይወደዳል፣ በነጮች ዘንድ ጥቁር ይወደዳል። እኔ እንዴት እንደሆነ አይገባኝም። ምንም የማውቀው ነገር የለም ለምን እንደሆነና ሁሉም እንግዲህ አረብ ሀገር ጥቁር ስለሌለ ነጮች ስለሆኑ ማዳሞች የማዳም ቅመሞች ደግሞ ጥቁር ስለሆኑ እንግዲህ ብቻ ይሰጋሉ ብዬ አስባለሁ። ደግሞ ኮሜንት ላይም የተጻፈው የተለያዩ ማዳም ቅመሞች ሲናገሩ ኮሜንት ላይ ማዳሞች የተናገሩት ነገር በጣም እንደሚያስቅና እንደሰጉ ተጠንቀቁ እያሉ ማለት ማዳሞች ለአሰሪዎች ሁሉ ተጠንቀቁ ምናምን ብለው ኮሜንት እንደጻፉም ሰምቻለሁ ማለት ነው። በአጠቃላይ ማዳሞች ሰግተዋል። የማዳም ቅመሞች ደግሞ ግማሾቹ ደስ ብሏቸዋል። ያው ሁሉም ሰው የራሱን ምልከታ አይደለም ያስቀምጠው። ግማሾቹ ደስ ብሏቸዋል፣ ግማሾቹ ደግሞ በቃ እንዴት ነው ያው የራሳችን አመለካከት እናንጸባርቃለን ስናወራና ውድ ቤተሰቦች እንግዲህ ያው ደስታ ስለሆነ እያየን ያለነው መብሩክ ብለናል። እንኳን ደስ አለሽ እህታችን፣ መጨረሻሽን ያሳምርልሽ። እንደጀመርሽው አጨራረሱን ይው አለ አይደለ ሁሉ ነገሩን ያሳምርልሽ የኔ ውድ። እንግዲህ ምናልባት ልቦናሽን አይቶ ነው ፈጣሪ እንደዚህ አይነት ነገር እንትን ያለሽ ብዬ አስባለሁ። ሰው እግዚአብሔር
ወይም ፈጣሪ አምላክ የምንናገረው ሳይሆን የልባችንን ስለሆነ የሚያይልን ሁሉም ሰው የልቦናውን አያጣም። ሁሉም ሰው የራሱ ሆነ እንትን አለው የሆነ እንዴት ነው የራሱ የሆነ ላይፍ አለውና ውድ ቤተሰቦች እንኳን ደስ አለሽ በሏት። እሺ በኮሜንት ያው በቃ የራሳችሁን የተሰማችሁን ነገር አስቀምጡ፣ ችግር የለም። እኔ ፈቅጄላችኋለሁ፣ የፈለጋችሁትን ነገር ማስቀመጥ ትችላላችሁ። ደስ ካላችሁ ደስ ብሎኛል እንኳን ደስ አለሽ በሏት። አይ የሆነ የራሳችሁን አመለካከት ኮሜንት ላይ እንድታስቀምጡ ነግራችኋለሁ። ውድ ቤተሰቦች እንግዲህ ሰሞኑን የሚያነጋግሩት የማዳም ቅመምና የማዳም ልጅ ተጋብተው ሚዲያውን እያጥለቀለቁት ይገኛሉ። እንደምታያቸው እንግዲህ በነገራችን ላይ ሳላደንቃት አላልፍም። ምክንያቱም በስነ ስርዓት በሰው ፊት በህጋዊ እንደዚህ ውስጥ ለውስጥ ሳይሆን በህጋዊ ስለሆነ እንደዚህ ፀሐይ ላይ እንዴት ነው ሀገር እያየ ስለሆነ ያደረገው በጣም ደስ ይላል። ማለት ምንም ለማይመስለው ሰው እኔ እንግዲህ እንደኔ እኛ የማዳም ቅመሞች መጀመሪያ ሰራተኛ ሆነን የገባነው አይደለ? መጀመሪያ ሰራተኛ ሆነን ስንገባ የራሳችን የሆነ ማንነት አለን። እዛ ቤት የገባነው ምን ሆነን ነው? ሰራተኛ ሆነን ነው አይደለ? ሰው በራሱ ማንነት ደምቆ ይታያል ብዬ ነው የማስበው። ማለት ማንነቴ እኔን ያደምቀኛል፣ ማን እንደሆንኩ በደንብ ጎልቼ እንድታይ ያደርገኛል። እና እንጃ ብቻ ኮንፈርት አይሰጠኝም ለኔ ለጭንቅላቴ። ግን ምንም የሚያስነውር ነገር ስላልሆነ በህጋዊ ፈጣሪ በሚፈቅደው መንገድ ስለሆነ እያደረጉ ያሉት ደስ ይላል። ያ ምንም ደስ ይላል ማለት መጨረሻቸውን ብቻ ያሳምርላቸው። መብሩክ በድጋሚ እንኳን ደስ አላችሁ ብያለሁ። እኔ እናንተም ኮሜንት ላይ እንኳን ደስ አላችሁ ብያላችሁ ጻፉላቸው። ውድ ቤተሰቦች ደስ ይላል እንደዚህ አይነት ነገር። ማዳሞችም በጣም ሰግተዋል፣ በጣም ፈርተዋል። እንደዚህ አይነት ነገር ከገባ በነገራችን ላይ ይሄ ብቻ አይደለም፣ ይቺ ብቻ አይደለችም። በጣም እኔ ብዙ አይቻለሁ። ገና ዛሬ ነው እንጂ ያመጣሁት። ብዙ የማዳም ቅመም እንደዚህ እያገቡ አለቃቸውን እያገቡ እንደዚህ ብቻ ወደ አረብ ሀገር ወይም ወደ አረብ እየተቀላቀሉ ይገኛሉ። ኢትዮጵያውያን አውቃለሁ፣ ኢትዮጵያውያን የተጋባች አውቃለሁ፣ ኢንዶኔዥያን አውቃለሁ። ብዙ የተለያዩ ሰዎች ወደ አረብ ተቀላቅለው አውቃለሁ ማለት ነው። ውድ ቤተሰቦች እንግዲህ ያው ምንድነው ይሄ የሚያሳየው ፍቅር እንዳለ ነው። ማንም ሁኚ ምንም ማንነትሽ ምንም ይሁን ምን ፍቅር ካለ ከተዋደዱ ምንም ነገር ብትሆኚ አብረሽ ከመሆን ወደኋላ እንደማያግድ ነው ያየሁት። እንግዲህ ያው ሁላችንም እንማርበታለን በዚህ ማለት ነው። ምክንያቱም ሸቃላ ናት እሷ፣ የእነሱ ሰራተኛ ነበረች፣ ግን አሁን የቤት እመቤት ልትሆን ነው ማለት ነው። ያው እግዚአብሔር ከፈቀደ በምንም ይሁን በየትም በቀኝም ይሁን በግራ አይቀርም፣ እሱ የጻፈላት ነገር ይሆናል። እና ውድ ቤተሰቦች እንግዲህ መጨረሻቸውን ያሳምረው። በድጋሜ ያው እንግዲህ ፍቅር ካለ ምንም ነገር ይቻላል። እና ማዳሞች እየተቆጡ ይገኛሉ በዚህ ማለት የሆነ የደረሰባቸው የራሳቸውን ታሪክ አስቀምጠው እኔም እኮ ባሌ በሰራተኛዬ ምክንያት ነው የፈታኝ ምናምን ምናምን የሚል ሁላ ኮሜንት አስቀምጠው የማዳም ቅመሞች አንብበውት ሰምቻለሁ ማለት ነው። እና እየሰጉ ይገኛሉ። ማዳሞች ብዙም ደስተኛ አልሆኑበትም። ያው ቅን ልብ ያላቸውም በጣም ደስተኛ ሆነው እንግዲህ ከጎናቸው እንደምታያቸው ናቸው። ከጎናቸው ሆነው ምናምን ቅን ልብ ይሆናል አይደለ? ትዳራቸው በሰራተኛ ምክንያት የፈረሰ ደግሞ እንደዚህ ስጋታቸውን አስቀምጠው ባካችሁ ተጠንቀቁ፣ ባካችሁን ባላችሁን ዝም ብላችሁ እንትን አትበሉ፣ ቤታችሁን ዝም ብላችሁ አትተውት፣ መጨረሻችሁ እንደዚህ ነው የሚሆነው ምናምን ነገር እያሉ በኮሜንት እንደጠቀሱ ሰምቻለሁ፣ አይቻለሁ ማለት ነው። ውድ ቤተሰቦች እና እንግዲህ ዛሬ ይዤላችሁ የመጣሁት ይሄ ነበረ። በጣም ነው የሚያስደስተው። በነገራችን ላይ እንግዲህ መጨረሻቸውን ያሳምርላቸው። ደስ ብሎናል እኛ እንደዚህ ሆናችሁ ስላየናችሁ። እንግዲህ እኔ ለእናንተ ይዤ የመጣሁት የማዳም ቅመም ስለሆነች ያው እኛ ደግሞ የማዳም ቅመሞች አይደለን፣ ስለሚመለከተን እኛን ስለሚመለከተን ለእናንተ ደስታዋን ለእናንተ ከፍያለሁ። እኔም ደስ ብሎኛል። ምንም ለማይመስለው ሰው እኔም ደስ ብሎኛል። በነገራችን ላይ እኔ ምቾት አይሰጠኝም። በመጀመሪያ አለቃ ሆኖ አሰሪ ሆኖ ቀጥሮኝ ከዛ ከእንደገና የእሱ የቤት እመቤት ወይም የእሱ ሚስት መሆን ማለት አላቅም። የሰው ልጅ እኮ ይሳሳታል። ብቻ እኔ በዚህ ላይ ሌላ ነገር ማለት አልፈልግም እንጂ ሰው ፈጣሪ አይደለም። ሰው ፈጣሪ ነው አንድ ማለት ሁሉም ቃሉ ምኑም ተግባሩም ፈጣሪ ነው አንድ። በኋላ እንጃ አላቅም ብቻ እኔ ምቾት አይሰጠኝም። ለሚሰጠው ሰው ግን እንደዚህ ደስ ይላል። እናንተም ተራችሁን ጠብቁ። እንደዚህ ምንም ለማይመስላችሁ
በህጋዊ መንገድ ከሆነ ህይወታችሁን ቀይሩ አግቡና። በህጋዊ መንገድ ከሆነ አግብታችሁ ምንም ካልመሰላችሁ አግብታችሁ ህሌናችሁን ምንም ካልመሰለው አግብታችሁ እንደዚህ አሳዩን ማለት ነው። ውድ ቤተሰቦች ተራችሁን ጠብቁ። የሸቃሎች ቀን ነው ምናምን ነገር ዘንድሮ ሲባልም ሰምቻለሁ። እንግዲህ ሁላችሁም ሸቃሎች እንግዲህ አረብ አፈፍ እያረጋችሁ ወደ ኢትዮጵያ አስገቡ። የኛ ልጆች ደግሞ ማለት ነው። ሰላማችሁ ይብዛ። ይሄን ይመስል ነበር የዛሬው ቪዲዮ። ባይ ባይ። ሰላም